በባለፈው አኮያ ሜኑ ሪቪዋችን ላይ ሳር ቤት የሚገኘውን አሚሊያስ ፕሮጀክት እና 4 ኪሎ የሚገኘውን አኮያ ጎልድ ሱቅን ተመልክተናል። ዛሬ ደግሞ ሁለት ፕሮጀክቶችን አሳያችኋለሁ። ዛሬ የምናያቸው ኖቪሊቲ እና ኦዞን ይባላሉ። ኖቪሊቲ G+17 ቢልዲንግ ሲሆን በፍሎር 4 አባወራዎችን የሚይዝ በአንድ ፍሎር ላይ ባለ 1 2 ባለ 3 መኝታ ደግሞ 2 ይዛል። ይሄ ፕሮጀክት በ2 ዓመት ተኩል ጊዜ ውስጥ ሙሉ በሙሉ ግንባታው የሚጠናቀቅ ሲሆን በ10% ቅድመ ክፍያ በሽያጭ ላይ እንገኛለን። ይሄኛው አፓርትመንታችን ደግሞ G+17 ሲሆን ግንባታ ሂደቱ ወደ 45% ያለ የደረሰ በ1 ዓመት ተኩል ሚኒመም ማክሲመም ደግሞ በ2 ዓመት ጊዜ ውስጥ ለመጨረስ እየሰራ ነው ያለው ትልቅ ፕሮጀክት ነው። ያው ሁል ጊዜ እንደተለመደው አኮያ ልዩነታችን የራሱ የሆነ መዋኛ ገንዳ፣ ጂም፣ ሳውና፣ ስፓ፣ ስቲም አንድ ላይ ያካትታል። በቀጣይ ቪዲዮአችን ደግሞ ከዚህ በፊት ሙሉ በሙሉ ገንብተን አጠናቀን ያስረከብናቸውና ለማስረከብ 1 ወር ያለ ጊዜ የቀራቸውን 3 ፕሮጀክቶችን አሳያችኋለሁ። እስከዛ ድረስ ለበለጠ መረጃ ከታች ባለው ስልክ መጠቀም ይችላሉ። የሽያጭ አማካሪ ሄኖክ ነኝ። Put me arms right around you, can you give me the tightest hold me ever get in my life?